ኖርዌይ ሮቦት ፈጣኑ አደገኛው አጥቂ ኤርሊንግ ብራውት ሃላንድ ሊድስ ውስጥ በ2000 እንደ አውሮፓውያን አቆጣጠር ተወለደ። አባቱ አልፍ ኤንግ ሃላንድ ለሊድስ ለሲቲና ለተለያዩ ክለቦች የተጫወተ ግን በ30 ዓመቱ በጉዳት ምክንያት እግር ኳስን ያቆመ ነው። እግር ኳስን ሲያቆም ወደ ኖርዌይ ሃላንድን ይዞ ተመለሰ። ልጁ ኤርሊንግ ሃላንድ ግን አባቱ ወደ ተወው ስፖርት እንዲገባ ማበረታቻና ድጋፍ ያደርግ ነበር። ገና ከሕፃነቱ ጀምሮ የተመለከቱት ከዕድሜው በላይ ጥንካሬ ያለው ታታሪና ትልቅ ቦታ የሚደርስ ተጫዋች ነው ብለው ሃላንድን ይገልጹትም ነበር። በታዳጊዎች የተለያዩ እርከኖች ችሎታውን ካዳበረ በኋላ ለኖርዌይ ብራይን የተጠባባቂና ዋና ቡድኖች ተጫወተ። በ2017 እንደ አውሮፓውያን አቆጣጠር ለ2 ሲዝኖች ወይም ዓመታት ለሞልደ ክለብ በተጠባባቂነት ተሰለፈ። 2 ዓመታትን ብቻ ቆይቶ በ2019 የኦስትሪያው ክለብ ሬድቡል ሳልዝቡርግ አስፈርመው። ያኔ የሃላንድ ታዋቂነት ተጽዕኖ ፈጣሪነት ቀስ በቀስ በአውሮፓ መሰማት ጀመረ። 2 የሊግ ሻምፒዮንነትን ከሳልዝቡርግ ጋር ካሳካ በኋላ ወጣቱ ሃላንድ በጀርመኑ ኃያል ክለብ ቦሩሲያ ዶርትመንድ እጅ ገባ። ከቦሩሲያ ጋር የጀርመን ዋንጫም አሳክቷል። ቻምፒየንስ ሊግን በሚያስቆጭ ሁኔታ ደጋግሞ ያጣው ጋርዲዮላና ማንቸስተር ሲቲ በክረምት 2002 ላይ በ$60 ሚሊዮን ዋጋ ወደ ኢቲሃድ አመጡት። እነሆ ከመጣበት ቀን ጀምሮ ሪካርዶችን እየሰባበረ የኢቲሃዱ ክለብ ምልክት የእግር ኳስ ደግሞ መነጋገሪያ ሆኗል።